ቅዱስ ሰላም ለእናንተ ይሁን። በአሜን። በዩቲዩብ ቻናል የምትመለከቱኝ የእግዚአብሔር ቅዱሳኖች ዛሬ ጋብቻና ቤተሰብ በሚል ሐሳብ ያው እየቀጠልን እንገኛለን። ምዕራፍ 3ን ባለፈው አይተናል። ዛሬ ደግሞ ምዕራፍን 4ን እንመለከታለን። ልባም ሴት በሚል ሐሳብ ነው ዛሬ የምንማረው ማለት ነው። እና ሰነፍ ሴት ማለት ስለ ልባም ሴት ከማለት በፊት ስለ ሰነፍ ሴት ጥቂት ነገር ላውራችሁና ሰነፍ ሴት ስንመለከት መጽሐፍ ቅዱስ ስለ ሰነፍ ሴት ሲናገር ሰነፍ ሴት ሁከተኛ ናት፣ ሐሳብም የላትም፣ አንዳችም አታውቅም። ስለዚህ ሰነፍ የሆነች ሴት ሁከታም ናት ብሎ ይናገራል ምሳሌ መጽሐፍ ላይ ሰለሞን። እና አንዳችም አታውቅም፣ ሁከታም ናትም፣ አንዳችም አታውቅም ብሎ ይናገራል። ስለዚህ ሌላው ደግሞ ውበትም ሐሰት ነው፣ ደንግባትም ከንቱ ነው። ምክንያቱም ሰነፍ ሴት በውጫዊ ማንነቷ ነው የምትኮራራ። ከውጫዊ ትኩረቷ ይልቅ ለውስጣዊ ማንነቷ ትኩረት መስጠት ትልቅ በረከት አለውና ስለዚህ ውበትም ሐሰት ነው፣ ደንግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። ማንን የምትፈራ? እግዚአብሔርን የምትፈራ ሴት እሷ ትመሰገናለች ብሎ ይናገራል ማለት ነውና ሰነፍ ሴት ባህሪያቸውን እንመልከት። ሰነፍ ሴትን ባህሪያቸው ስንመለከት ቁጡ ናት። የመጀመሪያ ሁሉም ነገር በቁጡ ሁሉም ነገር ቁጡ ናት። ሁለተኛ ደግሞ ለባል ራስ ትሆናለች። በቃ ቤቷን ሁሉ ራሷ ለማስተዳደር ጥረት አድርጋለች ከመጽሐፍ ቅዱስ ውጪ። ባይዘዌ ከመጽሐፍ ቅዱስ ውጪ የሆነው ህይወት ለመምራት በጣም ቻሌንጅ ነው የሚያደርገው፣ ፈተና ያለበት ነው። ስለዚህ መቆጣት ራሱ ከስጋ ፍቃድ የሚመነጭ ነው። ቁጡ ማለት ነው ከስጋ ፍቃድ የሚመነጭ ነው። ሁለተኛ ደግሞ የባሏ ራስ መሆን ኤፌሶን ላይ ይናገራል አይደል? ጤናማ ቤተሰብ ለመመሰረት እያንዳንዳችሁ እንደ ክርስቶስ ፍርሃት የተገዛችሁ ሁኑ ብሎ ይናገራል። የቤተ ክርስቲያን ራስ ክርስቶስ እንደሆነ የሚስት ራስ ደግሞ ባል ነው። ስለዚህ ሚስት የሚስት ራስ ባል እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ሚስት የባል ራስ መሆን አትችልም እንደ መጽሐፍ ቅዱስ ስርዓት። ስለዚህ በባሏ ነው የምትመራ ማለት ነው። ሶስተኛ ደግሞ የውጫዊ ውበት ትኩረትን ትሰጣለች። ሰነፍ ሴት የሚያጎላት ከውስጣዊ ውበት ይልቅ ለውጫዊ ውበቷ ነው በጣም ትኩረት የምትሰጠው። ስለዚህ ከውስጣዊ ውበቷ ይልቅ የውጫዊ ትኩረት እንደምትሰጥ ይናገራል ማለት ነው። ሶስተኛው። አራተኛ ደግሞ ትጋት የላትም። ልባም ሴት ስራ ፈጣሪ ናት። ልባም ሴት ትጉ ናት። ትጋት የላትም። አንዳንድ ጊዜ እንዲህ ብላ ትጸልይ፣ እግዚአብሔር ጥሩ የሆነ ንብረት ያለውን ባል ስጠኝ፣ ጥሩ ሀብት ያለው ሰው ስጠኝ፣ የሆነ ነገር ስጠኝ አትልም። ስራ ትፈጥራለች፣ ትጉ ናት። ስለዚህ ሰነፍ ሴት ትጋት የላትም፣ አትተጋም። አምስተኛ ደግሞ ግድየለሽ ናት። ለሁኔታዎች ሁሉ ከለስ ናት፣ ትኩረት አትሰጥም። ስድስተኛ ደግሞ ለነገሮች ዋጋ አትከፍልም። ሰው በከፈለው ዋጋ ለመኖር ጥረት የምታደርግ ነው። ስለዚህ ይህ ሰነፍ ሴት ባህሪያቸው ነው። ስለዚህ ሌላው ደግሞ ልባም ሴት ማን ናት? ስለ ልባም ሴት ዛሬ እንመልከት እና ምሳሌ ምዕራፍ 31 ላይ ልባም ሴት ማን ሊያገኝ ይችላል? ዋጋም ከቀይ ዕንቁ እጅግም ይበልጣል። ስለዚህ ልባም ሴት ማን ያገኛት ይችላል ብሎ ይናገራል። ስለዚህ ልባም ሴት ማለት ምን ማለት ነው? አንደኛ ታማኝ ናት። ለሁሉም ነገር ታማኝ ሴት ናት። ለባሏ ታማኝ ናት፣ ለልጆቿ ቤት ታማኝ ናት፣ ለቤተሰብ ታማኝ ናት፣ ለምትሰራው ስራ ታማኝ ናት፣ ለምትንቀሳቀስበት በየትኛውም አቅጣጫ ታማኝ ናት። ልባም ሴት ታማኝ የሆነች ሴት ናት። ስለዚህ ነው ከዛ በኋላ ደግሞ ቆራጥ ናት። ለሁሉም ነገር ቆራጥ ናት። አታንገራግርም።
አታንገራግር፣ ለውሳኔ አታገነግን። አንድ ነገር ለመወሰን ብዙ ነገር ታስባለች፣ ብዙ ጊዜ ታስባለች። ቶሎ አትወስንም፣ አትቸኩልም። አንድ ነገር ለመወሰን መጀመሪያ ሰከን ትላለች፣ ትረጋጋለች። ከዛ ላይ ከወሰነች ደግሞ ወደ ኋላ ዞር ብላ አትመለከትም። ለወሰነችው ነገር ዳግመኛ ለማሰብ አታስብም። ስለዚህ የመጀመሪያ ታማኝ ናት። ሁለተኛ ደግሞ ቆራጥ ናት። ታማኝ ሴት፣ ልባም ሴት ታማኝ ናት። ሶስተኛ ደግሞ ስራ ፈጣሪ ናት። ሰው በሰራው ሀብት፣ ሰው በሰራው ነገር ለመግባት ጥረት አታደርግም። ራሷ ስራ ትፈጥራለች። ስራ ፈጣሪ ናት። አራተኛ ደግሞ ስውር አጀንዳ የላትም። ሁሉም ነገር ግልጽ ናት። በተለይ በኋላ የእሷ ባል የሚተማመንባት ስውር አጀንዳ የላትም። ሁሉም ነገር ግልጽ ነው። ስራዋ ግልጽ ነው። ህይወቷ ግልጽ ነው። አነጋገሯ ግልጽ ነው። የምትደብቀው በውስጧ የምታጠራቅመው ነገር የለም። አምስተኛ ደግሞ ባላ የሚተማመንባት ሴት ናት። ምክንያቱም የብዙ ሰዎች የፍቅር ጓደኝነት፣ የብዙ ሰዎች የትዳራቸው መበላሸት ጥርጣሬ ነው፣ ስጋት ነው። ጥርጣሬ ደግሞ በጣም ከባድ ነው። እቺን ልባም ሴት ደግሞ ባላ የሚተማመንባት ሴት ናት። ባላ እምነቷን በእሷ ላይ የጣለባት ሴት ነው። ስድስተኛ ደግሞ ምስጢር ጠባቂ ናት። የምትሄድበት ስፍራ ሁሉ የቤተሰብ ምስጢር አታወጣም። የወንድሟ ምስጢር አታወጣም። የእህቷ ምስጢር አታወጣም። የመስሪያ ቤት ምስጢራቸውን አታወጣም። የባላ ምስጢር አታወጣም። ነገር ሁሉ ሴክሬቲ ነው የምታደርገው፣ ድብቅ ነው የምታደርገው። ምስጢር ናት። ምስጢረኛ ናት። አታወጣው። ምስጢር ትጠብቃለች። ሰባተኛ ደግሞ ትዕግስተኛ ናት። በተለይ ሴት ልባም ሴት ትዕግስተኛ ናት። የብዙ ሰዎች ትዳራቸው የፈረሰበት የብዙ ሰዎች ትዳራቸው እምነት ያሳጣበት ምክንያት ትዕግስት አለማጣት ነው። ስለዚህ ልባም ሴት ትዕግስተኛ ናት፣ ትጉ ናት፣ ትዕግስተኛ ናት። ስለዚህ ስለ ልባም ሴት ይህን ካልኩኝ፣ መልካም ሴት ይህን ትመስላለች። ስለ መልካም ሴት ትንሽ ነገር ላውራላችሁ። ስለ ልባም ሴት እንዲህ ብዬ ከተናገርኩ ደግሞ ስለ መልካም ሴት ደግሞ አንድ ነገር ልንገራቸው። የመጀመሪያ ውበቷን አትመካ፣ ምክንያቱም ውበት ሁሉ ከንቱ እንደሆነ። ግን እግዚአብሔርን የምትፈራ ሴት እሷ የተመሰገነች እንደሆነ ትረዳዋለች፣ ታውቀዋለች። መልካም ሴት በውበቷ አትመካ። ጸባያ ደግሞ መልካም ጸባይ ያላት ናት። መልካም ጸባይ። ሶስተኛ ደግሞ ለስራ ትተጋለች፣ ትጉ ናት። አራተኛ ብርቱ ናት፣ በጣም ብርቱ ናት፣ ድካም የላት፣ ብርቱ ናት። አምስተኛ ደግሞ ታማኝ ናት። ስድስተኛ ደግሞ ለጋሽ ናት፣ አትሰስትም ሁሉም ነገር። ሰባተኛ ደግሞ እግዚአብሔርን የምትፈራ ሴት ናት። እግዚአብሔር የምትፈራ ሴት ነው ባሏን የምትፈራ። እግዚአብሔር የምትፈራ ሰው ነው ቤተሰቡን የሚፈራ። እቺ ልባም ሴት እግዚአብሔርን የምትፈራ ሴት ናት። ስምንተኛ ደግሞ ልባ ከነገር አንደበቷም ከስድብ የራቀ። ምክንያቱም አንደበቱን የሚያገላብጥ በክፉ ላይ ይወድቃል ይላል እግዚአብሔር ቃል። አንደበቷ ከክፋት የምትሰማው የምታዳምጠው ነገር ሁሉ ትጠነቀቅባታለች። ልቧም ከነገር ሁሉ የተከታ ነው። አንደበቷም ደግሞ ከስድብ የራቀ ነው። ዘጠኛ ደግሞ ተስፋ ያላት ናት። ልባም ሴት ተስፋ ያላት ሴት ናት። ስለዚህ መልካም ሴት ይህን ትመስላለች ማለት ነው። ስለዚህ ዛሬም ስለ ልባም ሴት ነው ዛሬ ያየነው ማለት ነው እና ክብር ለእግዚአብሔር ይሁን። ስለ ሰነፍ ሴትና ስለ ልባም ሴት ነው ያየነው። ቀጣይ ደግሞ እንቀጥላለን። ክብር ለእግዚአብሔር ይሁን።